ሐዋርያው ቅዱስ ዮሐንስ ወይም ወንጌላዊ ቅዱስ ዮሐንስ በክርስትና ታሪክና በመጽሐፍ ቅዱስ ውስጥ ትልቅ ስፍራ ከሚሰጣቸው ሰዎች መካከል ዋነኛው ነው። ከስነ መለኮት ትምህርቱ በተጨማሪም የፍቅር ሐዋርያ በመባል ይታወቃል። ዛሬ ስለዚህ ሐዋርያና ስለ አስተምህሮቶቹ በጥቂት እንመለከታለን። እንዲህ አይነት ሃይማኖታዊ መጽሐፍ ቅዱሳዊ ታሪኮች የሚመቻችሁ ይህንን አዲስ ቻናል ሰብስክራይብ አድርጉ። ለሌሎች እንዲደርስ ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። ስለ ወንጌሉ ከመመልከታችን በፊት ስለ ሐዋርያው በጥቂቱ እንመልከት። ሐዋርያው ቅዱስ ዮሐንስ ወይ ወንጌላዊ ቅዱስ ዮሐንስ አባቱ ዘብዴዎስ ይባላል። እናቱ ደግሞ ሳሎሜ ትባላለች። ወንድሙ ደግሞ ያዕቆብ ይባላል። ታላቁ ያዕቆብ እሱም ሐዋርያ ነው። በገሊላ አካባቢ ይኖሩ የነበሩ ቤተሰብ ናቸው። በአሳ በማጥመድ በገሊላ ባህር ላይ አሳ በማጥመድ የተዳደሩ ነበረ። ዮሐንስ ጌታ ኢየሱስ ክርስቶስን ከመከተሉ በፊት የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙር ነበር። መጥምቀ መለኮት ቅዱስ ዮሐንስ ደቀ መዛሙርት ነበሩት። ጌታ ኢየሱስ ክርስቶስ ዮሐንስንና ያዕቆብን ካላቸው የቁጡ እና ፈጣን ባህሪ የተነሳ የነጎድጓድ ልጆች የሚል መጠሪያ ሰጥቷቸዋል። ለምሳሌ እንኳን በአንድ ወቅት የሰማርያ ሰዎች ኢየሱስ ክርስቶስን አንቀበልም ባሉ ጊዜ ከሰማይ እሳት ወርዶ ያጥፋቸው ሲሉ ተደምጧል። እናም ዮሐንስና ያዕቆብ ፈጣኖችና ቁጦች እንዲሁም ኃይለኞች እንደሆኑ በመጽሐፍ ቅዱስ ውስጥ ተጠቅሶ እናገኛለን። ወንጌላዊ ቅዱስ ዮሐንስ በኢየሱስ ክርስቶስ ዘንድ እጅግ ቅርብና ልዩ ቦታ ከነበራቸው ከሶስት ሰዎች መካከል አንዱ ነው። ከጴጥሮስና ከያዕቆብ ጋራ ራሱ በጻፈው በወንጌሉ ውስጥም ደግሞ በቀጥታ ስሙን ከመጥቀስ ይልቅ ጌታ የወደው የነበረው ደቀ መዝሙር በማለት ነበረ ስሙን ይጠራው የነበረው። ይህም የሚያሳየው ከጌታ ኢየሱስ ክርስቶስ ጋር የነበራቸው ትስስርና የፍቅር ቅርበትን ነው። ሐዋርያው ቅዱስ ዮሐንስ ጌታ ኢየሱስ ክርስቶስ መከራ በሚቀበልበት ጊዜ እስከ መጨረሻ ድረስ የተከተለውና እስከ መስቀል እስከ ቀራንዮ ድረስ ያልተለየው ብቸኛው ሐዋርያ ነው። ሌሎች ሐዋርያት ፈርተውና ደንግጠው ወደ ተለያዩ ቦታ በተበተኑ ጊዜ ዮሐንስ ግን እስከ መስቀሉ ድረስ ያልተለየው እንዲሁም እስከ ቀራንዮ ድረስ የተከተለው ደቀ መዝሙር ነው። በዚህም ምክንያት ጌታ ኢየሱስ ክርስቶስ ድንግል ማርያምን እንዲጠብቃትና በቤቱ እንዲወስዳት እናት ናት ብሎ በአደራ መልክ ሰጥቶታል። ዮሐንስም ከዛ ጊዜ ጀምሮ ድንግል ማርያምን ወደ ቤቱ ወስዶ ከዛም በኋላ በመከራ ወደ ኤፌሶን በተሰደደም ጊዜም እሷን ወደ ኤፌሶን ወስዶ በዛ እንድትኖርም አድርጓታል። ከእርገትና ከመንፈስ ቅዱስ መውረድ በኋላ ሐዋርያው ቅዱስ ዮሐንስ ከጴጥሮስ ጋር በኢየሩሳሌም አካባቢ የነበረችውን ቤተክርስቲያን በመጠበቅ በማስተባበርና በማደራጀት ትልቁ ሚና ተጫውተዋል። በዚህ ምክንያት ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ላይ ዮሐንስን ያዕቆብንና ጴጥሮስን የቤተክርስቲያን አምዶች ብሎ ጠርቷቸዋል። ክርስትና በኢየሩሳሌም ተመስርታ ክርስቲያኖችም እየበዙ ሲመጡ ክርስቲያኖች ግን መከራና ስደትን ገና ከጅምሩ ነበረ የገጠማቸው። በመጀመሪያው መቶ ክፍለ ዘመን በሮማውያን ነገስታት ዘንድ የስልጣን ሽግግር በተፈጠረ ጊዜ በአይሁዳውያን ዘንድ አለመረጋጋቶች ተፈጥሮ ነበረ። ታዲያ አለመረጋጋቶችን እንዲያረግቡ የአይሁድ ካህናትን የሮማውያን ነገስታት ማግባባት ጀመሩ። እነሱንም ለማስደሰት በወቅቱ ይጠሉ የነበሩ ክርስቲያኖችን ማሳደድ ጀመሩ የሮማውያን ነገስታት። በዚህ ምክንያት ሐዋርያትና ክርስቲያኖች ወደ ተለያየ ሀገር ተበተኑ። ዮሐንስም ወደ ቱርክ ወደ ኤፌሶን ተሰደደ። ወደዛ ሲሰደድ ድንግል ማርያምን ይዞ ነበረ ወደዛ አካባቢ የተሰደደው። በኤፌሶን ሲደርስ በዛ አካባቢ ክርስትናን ማስፋፋት ጀመሩ። በኤፌሶን አካባቢ ለነበረችው ቤተክርስቲያን የበላይ ጠባቂ በመሆን ክርስትናን ማስፋፋት ጀመረ። በዶማትያ ዘመነ መንግስት ደግሞ እንደዚሁ ክርስትና መከራ ደረሰባት። ሐዋርያው ቅዱስ ዮሐንስም ትልቅ ተጽዕኖ ስለነበረው ፖለቲከኞችና ወንጀለኞች ወደሚታሰሩበት ወደ ፍጥሞ ደሴት ተጋዘ ወይም ደግሞ ታሰረ። በዛም ሳለ ነው ታላቁን መጽሐፍ ዮሐንስ ራእይን መጽሐፍ በፍጥሞ ደሴት የጻፈው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ከሆነ ዮሐንስ ሞትን ሳያይ የተሰወረው በዚህ ደሴት እንደሆነ ይታመናል። በሌሎች አብያተ ክርስቲያናት ደግሞ ዮሐንስ ወደ ኤፌሶን ወደሚኖርበት ተመልሶ በዛ በእርጅና ምክንያት ሕይወቱ እንዳለፈ ነገር ግን አስክሬኑ እንዳልተገኘና እስከዛሬ ድረስም የእሱ የአሟሟት ጉዳይ አጠራጣሪ እንደሆነ ያስተምራሉ። ከ12ቱ ሐዋርያት መካከል ሐዋርያው ቅዱስ ዮሐንስ ብቸኛው ሰማዕትነትን ያልተቀበለ ሐዋርያ ነው። ሌሎች ሰማዕትነትን ተቀብለው ነው ሕይወታቸው ያለፈው። ዮሐንስ ግን እስከ 100 ዓመት ድረስ የኖረ ብቸኛው ረጅም ዕድሜ የኖረው ሐዋርያ ነው። እስከ ፍጻሜው ድረስ ክርስቲያኖች በፍቅር እንዲኖሩ እንዲተጋገዙና በአብሮነት እንዲኖሩ ሲማጸንና ሲያስተምር የኖረ ታላቅ አባት ነው። ስለ ሐዋርያው ቅዱስ ዮሐንስ ይህን ያህል ከተመለከትን በመጽሐፍ ውስጥ ያለው ሀሳብ ምንድን ነው? የመጽሐፍ ውስጥ ጭብጥ ምንድን ነው የሚለውን እንመልከት። የዮሐንስ ወንጌል ከወንጌላቱ በተለየ መልኩ ማለትም ከማቴዎስ ከማርቆስና ከሉቃስ በተለየ መልኩ እጅግ ጥልቅ ሚስጥራዊና ስለመለኮታዊ ይዘቶችን የያዘ ነው። ኢየሱስ ክርስቶስ የእግዚአብሔር ቃል እንደሆነ በመግቢያው ላይ ይጀምራል። የወንጌሉ ዓላማ ደግሞ ሰዎች ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምነው በሱም ሕይወት እንዲሆናቸው ለማስቻል እንደሆነ በወንጌሉ ላይ በግልጽ ተቀምጦ እናገኛለን።
ዮሐንስ ይህንን ወንጌል የጻፈው በዋናነት ለሁለት አካላት ነው። የመጀመሪያው ለአይሁድ ሲሆን ሁለተኛው ደግሞ የግሪክ ፈላስፋ ለሆኑት ለግሪክ ሰዎች ነው። በመጀመሪያ ለአይሁዳውያን ኢየሱስ ክርስቶስ ማን እንደሆነ ሲያስረዳቸው በብሉይ ኪዳን ይጠበቅና ይነገርለት የነበረው መሲሁ እሱ ኢየሱስ ክርስቶስ እንደሆነ ለማስገንዘብ ይሞክራል። ዮሐንስ ግን የጀመረው ለግሪክ ሰዎች ወይም ደግሞ ለግሪክ ፈላስፎች ኢየሱስ ክርስቶስ ማን እንደሆነ በማስረዳት ነው ወንጌሉን የሚጀምረው። በመጀመሪያ ቃል ነበረ በማለት ሐዋርያው ቅዱስ ዮሐንስ እሱ በሚኖርበት በኤፌሶን አካባቢ የሚኖሩ የግሪክ ፈላስፎች ትልቅ ተጽዕኖ በአካባቢው ሊያሳድሩ ነበረ። ታዲያ እነዚህ የግሪክ ፈላስፎች ዓለምን የሚያንቀሳቅሰውና የሚገዛውን ኃይል ሎጎስ ወይም ቃል ይሉት ነበረ። ታዲያ ዮሐንስም የእነዚህን የግሪኮችን ፍልስፍናዊ ጽንሰ ሀሳብ በመውሰድ እናንተ ዓለምን የሚያንቀሳቅሰውና የሚገዛው ኃይል ብላችሁ የምትጠሩት ሎጎስ ወይም ቃል እሱ ኢየሱስ ክርስቶስ ነው በማለት በመጀመሪያ ቃል ወይም ሎጎስ ነበረ በማለት ወንጌሉን ጀመረ። የግሪክ ፈላስፎች ሎጎስ የሚለውን ቃል እኛ ንግግር ብለን ከምንጠቀሙ በላይ እጅግ በጣም ጥልቅና ሰፊ የሆነ ትርጉም ይሰጡታል። ሎጎስ የሚለውን ቃል ንግግር፣ ምክንያት፣ ስሌት እና መርህ የሚሉ ትርጓሜዎችን ይሰጣል። ታዲያ ፈላስፎቹም ዓለም እንዴት እንደተገነባችና እንዴት እንደምትዘወር ለማስረዳት ይህንን ቃል ይጠቀሙበታል። ቅድመ ልደተ ክርስቶስ በ500 ዓመተ ዓለም ይኖር የነበረው ሂራክሊተስ የተባለው የግሪክ ፈላስፋ ለመጀመሪያ ጊዜ ሎጎስ የሚለውን ቃል ያብራራው ወይም የሚያስተዋውቀው ሰው እሱ ነው። በእሱ አረዳድ ዓለም በየዕለቱ ተለዋዋጭ ናት። ታዲያ ይህ ተለዋዋጭነት ባለበት ዓለም ውስጥ የዓለምን ስርዓት ጠብቆ የሚይዘውና የሚያስተዳድረው ሎጎስ ወይም ቃል የሚለው ኃይል ነው። በዓለም ላይ ያሉ ተቃራኒ ኃይሎችን ለምሳሌ ብርሃንና ጨለማ እንዲሁም ሙቀትና ቀዝቃዛ ያሉ ተቃራኒ ኃይሎችን ሚዛናዊ ጠብቆ የሚያስተዳድረው ኃይል ሎጎስ ነው የሚል ጽኑ እምነት ነበረው። በመጀመሪያው መቶ ክፍለ ዘመን ደግሞ በአሌክሳንድሪያ ግብፅ ይኖር የነበረው የአይሁድ ፈላስፋ ፊሎ የግሪካውያንን የሎጎስን አስተምህሮ በመውሰድ ከብሉይ ኪዳን አስተምህሮ ጋር በማዋሃድ እግዚአብሔር ዓለምን የፈጠረበትን አስተምህሮ እና የሎጎስን አስተምህሮ ደባልቆ ሎጎስ ማለት እግዚአብሔር ዓለምን የፈጠረበት ጥበቡ ወይም መሳሪያው ወይም ደግሞ የበከሩ ልጁ ወይም ድልድዩ ነው በማለት ከብሉይ ኪዳን አስተምህሮ ጋር ለማዋሃድ ሞከረ። ይህ አይነት አስተምህሮ ታዲያ ዮሐንስ በሚኖርበት በኤፌሶን አካባቢ በጣም የተለመደና በደንብ የሚታወቅ አስተምህሮ ነበረ። ዮሐንስም ይህንን በመውሰድ ነበረ የግሪካውያንን አስተምህሮ ወስዶ በመጀመሪያ ሎጎስ ወይም ቃል ነበረ በማለት የግሪኮችን ቀልብና ትኩረት ለመሳብ በመጀመሪያ ሎጎስ ወይም ቃል ነበረ በማለት ትምህርቱን የጀመረው። ታዲያ ዮሐንስ ሎጎስ የሚለውን ቃል ሲጠቀም ቀጥታ የግሪክን አስተምህሮ በክርስትና ላይ ለመጫን አይደለም የሞከረው። ይልቁንም የሎጎስን አስተሳሰብ ትልቅ አብዮታዊ ለውጥ ነው የፈጠረበት። የግሪክ ፈላስፎች ሎጎስ ማለት ረቂቅ የሆነ አካል የሌለው ሁለንተናዊ ሕግ ነው ሲሉ፣ ዮሐንስ ደግሞ ሎጎስ ወይም ደግሞ ቃል ማለት አካል ያለው ራሱ እግዚአብሔር የሆነ አምላክ ነው በማለት አስተማረ። እንደዚሁ የግሪክ ፈላስፎች ሎጎስ ማለት በሩቅ ሆኖ ዓለምን የሚገዛ የማይደረስበት ረቂቅ ኃይል ነው ሲሉ፣ ዮሐንስ ደግሞ አይ የሰው ልጆችን ፍለጋ ወደ ምድር የመጣ ስጋ የለበሰ የሰው ልጆችን ከፍ ለማድረግ የተገለጠ አምላክ ነው በማለት ንጽጽሩን አስቀመጠ። በአጭሩ የግሪክ ፈላስፎች ሎጎስ ማለት ዓለምን በሚዛናዊነት አዝሎ የያዘ ኃይል ነው ብለው ሲያስተምሩ፣ ዮሐንስ ልክ ናችሁ እናንተ በዓለምን በሚዛናዊነት ይዞ የሚገኘው ኃይል ነው ብላችሁ የምትጠሩት እና ፈላስፎቻችሁ ደግሞ ሊደርሱበት የማይችሉት ያልደረሱበትም ኃይል እሱ ስጋ ለብሰው በእኛ መካከል ተገልጧል። እሱም የናዝሬቱ ኢየሱስ ክርስቶስ ነው። እኛም አይተነዋል፣ ዳሰነዋል፣ ከእሱም ጋር ተመላልሰናል እና እሱ ነው አምላካችን በማለት የወንጌሉን አስተምህሮ እነሱ በሚረዱት መልኩ በመጀመሪያ ሎጎስ ወይም ቃል ነበረ በማለት ወንጌሉን ጀመረ። የዮሐንስ ወንጌል 21 ምዕራፎች አሉት። ለእናንተ ንባብና ጥናት በሚያመች ሁኔታ ደግሞ ያንዳንዱን ከፋፍለን እንመልከታቸው። የመጀመሪያው በምዕራፍ 1 የተከፈለ ነው። በዚህኛው ምዕራፍ ውስጥ ስለ ቃል መለኮታዊነት፣ ዘላለማዊነትና ሰው መሆን በስፋት የተገለጸበት ነው። ሁለተኛው ከምዕራፍ 2 እስከ 12 ያለው ነው። በዚህኛው ውስጥ የጸሐፊው ኢየሱስ ክርስቶስ በምድር ላይ ያደረጋቸውን 7 ታላላቅ ታምራቶችን መርጦ በውስጡ ያካተተበት ምዕራፍ ነው። ሶስተኛው ከምዕራፍ 13 እስከ 20 ያለ ነው። በዚህኛው ክፍል ውስጥ ዮሐንስ ስለ ኢየሱስ ክርስቶስ የመጨረሻ ጊዜያት የሚያተትበት ነው። ስለ ሕማማቱ፣ ስለ ስቅለቱ፣ ስለ ትንሣኤና ስለ እርገቱ በስፋት የሚያስቀምጥበት ምዕራፉ ነው። አራተኛው ነው መጨረሻው ደግሞ ምዕራፍ 21 ነው። በዚህኛው ክፍል ውስጥ በጥብርያዶስ ባህር አካባቢ ስለነበረው ሁኔታ፣ የጴጥሮስን አገልግሎት ማደስ፣ ስለ ዮሐንስ ሕይወት መጨረሻ ምን እንደሆነ እንዲሁም ስለ ሐዋርያ አገልግሎት የሚያትት የመጨረሻ ክፍል ነው። የዮሐንስ ወንጌል ታሪክ ዝም ብሎ ታሪክን የሚተርክ ብቻ ሳይሆን ሰዎች የኢየሱስ ክርስቶስን መለኮታዊ ማንነት በጥልቀት እንዲረዱ የሚያስችል መጽሐፍ ነው። የቤተክርስቲያን አባቶችም ዮሐንስ እንደ ንስር ነገሮችን በጥልቀት ስለሚመለከትና በርቀት ስለሚያይ በንስር መስለውታል።
ለዛሬ በዚህ እናብቃና በሌሎች መጽሐፍ ቅዱሳዊ ሃይማኖታዊ ታሪኮች እንድንገናኝ ቻናሉን ሰብስክራይብ አድርጉ። ለሌሎች እንዲደርስ ደግሞ ላይክ፣ ሼር ማድረጋችሁን እንዳረሱ